በስልካችንም ይሁን በኮምፒውተራችን አሊያም በታብሌታችን ዌብ ብራውዝ ስናደርግ ወይም ኢንተርኔት የምንጠቀም ከሆነ ኩኪስ ወይም ኩኪ ሲባል እንሰማለን። ብዙ ጊዜም ድረገጾች ላይ ስንገባ ኩኪ እንደሚጠቀሙና ያንን ኩኪ አክሴፕት ወይ ሪጀክት ማድረግ እንዳለብን ይጠይቁናል። አሊያም የኩኪ ፕሪፈረንሳችንን እንድናሳውቅ ይጠይቁናል። ለመሆኑ ኩኪስ የምንላቸው ወይም ኢንተርኔት ኩኪስ፣ ዌብ ኩኪስ፣ አንዳንዴም ኤችቲቲፒ ኩኪስ የምንላቸው ምንድን ናቸው? በዚህ ቪዲዮ ኤችቲቲፒ ኩኪስ ወይም ዌብ ኩኪስ፣ ኢንተርኔት ኩኪስ የሚባሉትን ለዌብሳይት አሰራር፣ ለኢንተርኔት አሰራር በጣም ጠቃሚ ናቸው የሚባሉትን ዌብ ኩኪስ ምን እንደሆኑ በዝርዝር አብረን እንመለከታለን። በዚህ ቪዲዮ እንግዲህ ዌብ ኩኪን በተመለከተ ምንነታቸውን፣ አይነታቸውን፣ ያላቸውን ጥቅምና ጉዳት፣ ኩኪዎችን እንዴት ማስቆም እንደምንችል፣ ዌብ ኩኪዎች ኮምፒውተራችን ላይ የትና በምን መልኩ እንደሚቀመጡ፣ የዌብ ኩኪስ አጠቃላይ አሰራራቸውን በዝርዝር አብረን እንመለከታለን። እነዚህንና ሌሎችም ዝርዝር መረጃዎችን በተግባር ጭምር አስደግፈን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ ቪዲዮውም ከተመቻችሁ ላይክ እና ሼር በማድረግ ቻናሉን እንድታግዙ እንጠይቃለን። ይህ ቪዲዮ እንግዲህ ኢንተርኔት ለምንጠቀም ሁሉ፣ ዌብሳይቶችን ኦንላይን ለምንጠቀም ሁሉ በጣም አስፈላጊ መረጃ ይዟል። ሁላችሁም እንድትከታተሉ እጋብዛለሁ። በቀጥታ ወደ መረጃው እንግባ። እንግዲህ ዌብ ኩኪስ ከመፈጠራቸው በፊት ዌብሳይቶች ጎብኛቸው ማን እንደሆነ እንዲሁም ቀደም ሲል ምን አይነት መረጃዎችን ሲያስስ እንደነበር ለማወቅ ይቸገሩ እንደነበር ይነገራል። በወቅቱ ዌብሳይቶች እያንዳንዱን ተጠቃሚ ሁሌም እንደ አዲስ ነው ሲቆጥሩት የነበረው፣ ምንም አይነት መረጃ ስቶር ሲያደርጉ ስላልነበር ማለት ነው። ኋላ ላይ በ1994 ሉ ሞንቱሊ የተሰኘ የቴክኖሎጂ ባለሙያ ይህንን በመረዳት ዌብ ኩኪዎችን መፍጠር እንደቻለ ነው መረጃዎች የሚያሳዩት ማለት ነው። እንግዲህ ለኢንተርኔት አሰራር፣ ለዌብሳይቶች አሰራር በጣም ወሳኝ ናቸው የሚባሉት ዌብ ኩኪስ ምንነታቸውን ስንመለከት ዌብ ብራውዝ በምናደርግበት ጊዜ፣ ኢንተርኔት ኦንላይን በምንጠቀምበት ጊዜ በዌብሳይቶች አማካኝነት ወይም በምንጎበኛቸው ዌብሳይቶች በኩል ድረገጾች ኮምፒውተራችን ላይ ወይም ስልካችን ላይ ሴቭ የሚያደርጓቸው ትናንሽ ቴክስት ፋይሎች ወይም ደግሞ በመጠን በጣም ትንሽ የሆኑና በብራውዘራችን አማካኝነት ዌብሳይቶችን ስንጎበኝ ለጉብኝታችንና አጠቃላይ እዛ ሳይት ላይ ስለነበረን ቆይታ መረጃ የሚይዙ ዳታ ፋይሎች ልንላቸው እንችላለን። ወይም ደግሞ ድረገጾችን በምንጎበኝበት ሰዓት የምንጎበኛቸው ድረገጾች በብራውዘራችን አማካኝነት ኮምፒውተራችን ላይ ስቶር የሚያደርጉት መረጃ በሚል ልንገልጸው እንችላለን ማለት ነው። ኩኪዎች በጣም ትንሽ ናቸው፣ በመጠን በጣም አነስተኛ ናቸው። ቢበዛ ከ4 ኬቢ የማይበልጥ ሳይዝ ነው ያላቸው። ከ4 ኪሎባይት የማይበልጥ ሳይዝ ነው የሚኖራቸው። ስለዚህ ኩኪስ የምንላቸው ዌብ ኩኪስ የምንላቸው የተለያዩ ድረገጾችን ስንጠቀም፣ የተለያዩ ድረገጾችን ኦንላይን ስንጎበኝ፣ በተለይም አዳዲስ ድረገጾችን ስንጎበኝ የምንጎበኛቸው ድረገጾች በብራውዘራችን በኩል ኮምፒውተራችን ላይ የሚያስቀምጡት መረጃ በሚል ልንገልጸው እንችላለን ማለት ነው። ይህ መረጃ ብዙ ጊዜ ኮምፒውተራችን ላይ ቴክስት ፋይል በሚመስል መልኩ ሊቀመጥ ይችላል። እነዚህ በመጠን አነስተኛ የሆኑ ቴክስት ፋይሎች ኮምፒውተራችን ላይ በመቀመጥ ዌብ ብራውዝ ስናደርግ የነበሩንን ምርጫዎች ዌብ ፕሪፈረንስ ለማስታወስ ወይም ደግሞ በቀጣይ ከኛ ፍላጎት ጋር የተስማሙ መረጃዎችን ለማቅረብ እንደሚረዱ ይነገራል። ኦንላይን ያለንን አክቲቪቲ በሙሉ ሊከታተሉ ይችላሉ። የትና ወዴት ናቪጌት እንዳደረግን እዛ የምንጎበኘው ዌብሳይት ላይ መረጃ ይይዛሉ። ምን አይነት ፔጅ እንደከፈትን፣ እዛ ዌብሳይት ላይ ለምን ያህል ጊዜ እንደቆየን መረጃ ሊይዙ ይችላሉ። ስንት ጊዜ ተመልሰን ያንን ፔጅ እንደጎበኘንም እንዲሁ መረጃ ሊይዙ ይችላሉ። የሳይት ከስተማይዜሽናችንን፣ የሎጊን ኢንፎርሜሽናችንን ጨምሮ ሌሎችም በርካታ መረጃዎችን ከትበው እንደሚይዙ ነው የሚነገረው ዌብ ኩኪስ ማለት ነው። አብዛኞቹ ድረገጾች እንግዲህ የተጠቃሚውን ተሞክሮ ለማሻሻል ኩኪ እንደሚጠቀሙ ነው የሚገለጸው ማለት ነው። አንዳንድ ኩኪዎች የምንጎበኘው ዌብሳይት እንዲሰራ የግድ አስፈላጊ እንደሆኑም ነው የሚነገረው። ሌሎቹ ግን ያንን ድረገጽ በምንጎበኝበት ሰዓት ያደረግናቸውን ሁሉ በማስታወስ ለኛ ተስማሚ የሆነ ማስታወቂያ ታርጌትድ አድቨርታይዚንግ ወይም ደግሞ ታርጌትድ አድ የሚባለውን ለኛ ለማሳየት ሊጠቀሙበት ይችላሉ ማለት ነው። አንዳንዴም ኦንላይን እኛን ለመሰለልም ጥቅም ላይ ሊውሉ ይችላሉ ማለት ነው። የኛን የኦንላይን እንቅስቃሴ ትራክ ለማድረግም ጥቅም ላይ ሊውሉ እንደሚችሉ ይነገራል ማለት ነው። በዚህም ኩኪስ እንደ ጥቅማቸው ሁሉ እንደ ጉዳት ደግሞ እንደ ጎንዮሽ ጉዳት የሚነሳ ነገርም እንዳላቸው ነው የሚታወቀው። ኋላ ላይ ምን አይነት ጉዳት እንዳላቸው ደግሞ በዝርዝር አብረን እንመለከታለን ማለት ነው። እንግዲህ ኩኪስ
በዋናነት ፈርስት ፓርቲ ኩኪ እና ሰርድ ፓርቲ ኩኪ በሚል በሁለት ይከፈላሉ ማለት ነው። ፈርስት ፓርቲ ኩኪ የምንላቸው በምንጎበኘው ዌብሳይት የተፈጠሩ ኩኪዎች እንደሆኑ ይነገራል። እዛው እኛው ራሳችን ፈልገን በገባንበት ዌብሳይት የሚፈጠሩ ኩኪስ እንደሆኑ ይነገራል። ሰርድ ፓርቲ ኩኪስ የምንላቸው ደግሞ በሌሎች ማስታወቂያ አስነጋሪዎች፣ በሌሎች አድቨርታይዘርስ ወይም አስተዋዋቂዎች የሚፈጠሩ እንደሆነ ይነገራል። ለምሳሌ አንድ ድረገጽ ላይ ገብተን ላየነው ፕሮዳክት ሌላ ዌብሳይት ላይ ስንገባ ኤግዛክትሊ ለኛ ተስማሚ የሆነ ወይም ደግሞ ያንን ተመሳሳይ ፕሮዳክት ማስታወቂያ የምናገኝበት አጋጣሚ ይኖራል። ያ የሚሆነው በእነኚህ በሰርድ ፓርቲ ኩኪስ አማካኝነት እንደሆነ ነው ያለው መረጃ የሚያሳየው ማለት ነው። በዚህም ምክንያት ሰርድ ፓርቲ ኩኪስ የተጠቃሚዎችን ብራውዚንግ ሀቢት ትራክ እንደሚያደርጉ ይነገራል፣ ወይም ደግሞ ተጠቃሚውን ትራክ ያደርጋሉ ይባላል ማለት ነው። ስለዚህ የተጠቃሚዎችን ፐርሰናል መረጃ ኮሌክት በማድረግ ለማስታወቂያ አስነጋሪዎች ይሰጣሉ ነው የሚባለው ሰርድ ፓርቲ ኩኪስ ማለት ነው። ፈርስት ፓርቲ ኩኪስ የምንጎበኛቸው ዌብሳይቶች በቀጥታ ለስራቸው ለደንበኛው ተሞክሮ የሚጠቅሙ መረጃዎችን ብቻ ስቶር ለማድረግ የሚጠቀሙበት እንደሆነ ነው የሚነገረው። ከላይ ካየናቸው ከፈርስት ፓርቲ እና ከሰርድ ፓርቲ ኩኪስ በተጨማሪ ኩኪስ የሚሰጡትን አገልግሎት መሰረት በማድረግ በአራት እንደሚከፈሉ ነው ያገኘሁት መረጃ የሚያሳየው። የመጀመሪያው ኢሴንሻል ኩኪስ ይባላል። ኢሴንሻል ኩኪስ የምንላቸው የምንጎበኘው ዌብሳይት መሰረታዊ ስራውን መስራት እንዲችል የሚያስፈልጉ ኩኪስ ናቸው ማለት ነው። ለምሳሌ ያህል ሎጊን ስታተሳችንን ለማስታወስ ይረዳል። እንዲሁም ኦንላይን ሾፒንግ የምናደርግ ከሆነ የመረጥናቸውን እቃዎች ካርት ላይ ማቆየት እንድንችል የሚረዱን ኢሴንሻል ኩኪስ ናቸው ማለት ነው። ካልሆነ የመረጥነውን እቃ አስታውሶ እዛ ላይ ሊያቆይልን አይችልም ማለት ነው የምንጎበኘው ድረገጽ። ሌላኛው ፈንክሽናል ኩኪስ የምንላቸው አሉ። እነኚህ ደግሞ በምንጎበኘው ዌብሳይት ላይ የቀየርናቸው ሴቲንጎች ካሉ እነሱን ለማስታወስ ይረዱናል። ለምሳሌ የመረጥነውን ቋንቋ፣ የመረጥነውን የሳይት ቲም እንዲሁም የመረጥነውን የሳይት ሌአውት ካለ በቀጣይ ድጋሚ ያንን ዌብሳይት ስንጎበኝ ከኛ ጋር ተስማሚ የሆነ ሴቲንግ፣ ከኛ ጋር ተስማሚ የሆነ ቲም እና ሌአውት ይዘውልን እንዲመጡ ይሆናል ማለት ነው፣ ቋንቋም ጭምር። ሌላኛው ፐርፎርማንስ ኩኪስ ወይም ደግሞ አናሊቲክስ ኩኪስ ይባላሉ። አናሊቲክስ ኩኪስ ወይም ደግሞ ፐርፎርማንስ ኩኪስ የሚባሉት ጎብኚዎች በምን መልኩ ዌብሳይቱን እየጎበኙ እንደሆነና በምን መልኩ እየተጠቀሙበት እንደሆነ ወይም እንዴት እየተጠቀሙት እንደሆነ መረጃ የሚሰበስብ ነው። በዚህም ለዲቨሎፐሮች ዌብሳይቱ ላይ የሚታዩ ችግሮችን ፊክስ ለማድረግ የፔጅ ሎድ ታይሙን ለማሻሻል፣ ፐርፎርማንሱን ለማሻሻል፣ የዌብሳይቱን ፐርፎርማንስ ለማሻሻል እንደሚረዳ ነው የተገለጸው ማለት ነው ፐርፎርማንስ ኩኪስ። ሌላኛው አድቨርታይዚንግ ኩኪስ የሚባል አለ። አድቨርታይዚንግ ኩኪስ፣ አድ ኩኪስ የሚባሉት ደግሞ ዌብሳይቶችን በምንጎበኝበት ሰዓት ምን አይነት ፕሮዳክቶችን እንዳየን፣ ምን አይነት ነገሮችን ስንመለከት እንደነበረ በማስተዋል ለኛ ተስማሚ የሆነ ታርጌትድ አድስ እንዲደርሱን ማድረግ አላማው ያደረገ እንደሆነ ይነገራል ማለት ነው። ይህ ብቻም ሳይሆን ኩኪዎች በቆይታቸው መሰረት አሁንም ሴሽን ኩኪ እና ፐርሲስተንት ኩኪ ተብለው ለሁለት ይከፈላሉ ማለት ነው። ሴሽን ኩኪስ የምንላቸው ጊዜያዊ ናቸው። የሚቆዩት ብራውዘሩን እስከምንዘጋው ድረስ ብቻ ነው ማለት ነው። ብራውዘሩን ስንዘጋው አገልግሎታቸው እዛ ጋር ያበቃል ማለት ነው። ሴሽን ኩኪስ የሚባሉት። ፐርሲስተንት ኩኪስ የሚባለው ደግሞ እኛ ብራውዘሩን ብንዘጋው፣ ኮምፒውተሩን ብንዘጋው ባንዘጋው ለረጅም ጊዜ የሚቆዩ የኩኪ አይነቶች ናቸው ማለት ነው። ፐርሲስት ያደርጋሉ። አክሮስ ሴሽን ፐርሲስት ያደርጋሉ። ፐርማነንት ናቸው ማለት ነው። ማኑዋሊ እኛ ፈልገን ክሊር ማድረግ አለብን፣ ማጥፋት አለብን። በምን መልኩ ክሊር እንደምናደርግ ኋላ ላይ አብረን እንመለከታለን ማለት ነው። እንግዲህ አጠቃላይ የኩኪ አይነቶች እነኚህ ናቸው ማለት ነው። ኩኪስ ከላይ ያነሳናቸው ዋና ዋና ጥቅሞች ካሏቸው ጉዳታቸውስ ምንድነው የሚለውን ስንመለከት ደግሞ በዋናነት የፕራይቬሲ ኮንሰርን እንደሚያስነሱ ነው ኩኪዎች የሚነገረው። ዩዘሮችን ትራክ እንደሚያደርጉ፣ ፖቴንሻል ዳታ ሚስዩዝ ሊያመጡ እንደሚችሉ፣ የኛን መረጃ ለሰርድ ፓርቲ ተጠቃሚዎች አሳልፈው ሊሰጡ እንደሚችሉ፣ በተለይም ሃከሮች ኢንተርቪን የሚያደርጉ ከሆነ ስለዚህ ይህንን ማወቅ ይጠበቅብናል ማለት ነው። ሌላው የሴኩሪቲ ሪስክ እንዳላቸውም ይገለጻል። ለክሮስ ሳይት ስክሪፕቲንግ እና ለሴሽን ሃይጃኪንግ ለተባለው የሴኩሪቲ አታክ ተጋላጭ እንድንሆን ሊያደርጉን ይችላሉ ነው የሚባለው። ሌላው ዳታ ኢንቴግሪቲ ኢሹ ይኖራቸዋል። በተለይ ሃከሮች ኩኪዎችን ማኑዋሊ ማኒፑሌት በማድረግ ያልተፈለገ መረጃ ውስጣቸው ሊከቱና የኛን መረጃ ዲግ ሊያደርጉ ወይም ደግሞ አላስፈላጊ መረጃዎችን ከኛ ሊሰበስቡ ይችላሉ ነው የሚባለው። ከዚህ በተጨማሪ እንግዲህ ብዙ ኩኪዎች ኮምፒውተራችን ላይ ስቶር ከተደረጉ፣ ብራውዘራችን ላይ ስቶር ከተደረጉ የፔጅ ሎድ ታይሙ ስሎ ሊሆንብን ይችላል፣ ሊቀንስብን ይችላል፣ ፐርፎርማንሱን ኢምፓክት ሊያደርግብን ይችላል ነው የሚባለው። ስለዚህ ዋና ዋና የሚባሉት የኩኪስ ሴኩሪቲ ኮንሰርኖች ወይም ደግሞ ዋና ዋና የሚባሉት የኩኪስ
ድሮባክ ጉዳት ተብለው የተቀመጡት እነኚህ ናቸው። ሌሎችም የሚነሱ ሊኖሩ ይችላሉ፣ ግን ዋና ዋና የሚባሉት ብዙ ቦታ የሚጠቀሱት እነኚህ ናቸው ማለት ነው። አሁን ደግሞ ኩኪስ እንዴት ነው የሚሰሩት የሚለውን በተወሰነ መልኩ አብረን እንመልከት። መጀመሪያ ተጠቃሚው የሚፈልገውን ድረገጽ በብራውዘሩ አማካኝነት ይከፍታል። ያንን ድረገጽ ሲከፍት ብራውዘሩ ያንን ዌብሳይት እንዲፈቀድለት ወይም ያንን ዌብሳይት ማግኘት እንዲፈቀድለት ወደ ሰርቨሩ ጥያቄውን ይልካል። ያንን ጥያቄ ሲልክ ሰርቨሩ ለብራውዘሩ ከሚልከው ምላሽ ጋራ ለብራውዘሩ ከሚሰጠው መልስ ጋር ዌብ ኩኪስ አብሮ ይልክለታል ማለት ነው። ምላሹ ላይ ዌብ ኩኪስ ተካተው ይመጣሉ ማለት ነው። ብራውዘሩ ደግሞ ያንን ፔጅ ሎድ ሲያደርግ ኩኪውን ደግሞ ተቀብሎ ኮምፒውተራችን ላይ ወይም ደግሞ ስልካችን ላይ ስቶር ያደርግልናል ማለት ነው። በድጋሚ ያንን ዌብሳይት በምንጎበኝበት ሰዓት ብራውዘሩ እንደገና ኩኪውን ከኛ ጥያቄ ጋር ለሰርቨሩ ይልካል። ሰርቨሩ ደግሞ መረጃችን ኩኪው ላይ ስላለው የኛም ፕሪፈረንስ በመረዳት ከኛ ፍላጎት ጋር ተስማሚ የሆነ መረጃ ይዞልን እንዲመጣ ይሆናል ማለት ነው። በዚህ መልኩ ነው የኩኪዎች አሰራር የሚሆነው። እንግዲህ ስለ ኢንተርኔት ኩኪስ፣ ስለ ዌብ ኩኪስ ወይም ደግሞ ስለ ኤችቲቲፒ ኩኪስ ይህንን ያህል ካልን ፕራይቬሲያችንን ለማስጠበቅ ኩኪዎችን በብራውዘራችን ሴቲንግ እንዴት መቆጣጠር እንደምንችል ደግሞ ወይም ደግሞ እንዴት ማስቆም እንደምንችል እናያለን። ኩኪዎችን ለማስቆም ወይም ደግሞ የያዙትን መረጃ ለማስወገድ ሁሉም ዌብ ብራውዘሮች የራሳቸው ሴቲንግ አላቸው። ስልካችን ላይም ኮምፒውተራችን ላይም ይሄ ሴቲንግ አለ። እሱን በምን መልኩ ማድረግ እንደምንችል ከኮምፒውተራችን ላይ አብረን እንመለከታለን። ለዛሬ በኮምፒውተራችን የክሮምን የፋየርፎክስን እና የኢጅን ወይም ደግሞ የማይክሮሶፍት ኢጅ ብራውዘርን በመጠቀም ኩኪዎችን በምን መልኩ ኮንትሮል ማድረግ እንደምንችል ማስቆምና ማስነሳት ወይም ደግሞ ኢኔብል እና ዲሴብል በምን መልኩ ማድረግ እንደምንችል ነው አብረን የምንመለከተው። ከስልካችንም በተመሳሳይ መልኩ የምንፈልገውን ብራውዘር ከፍተን የብራውዘሩ ሴቲንግ ላይ ሄደን ዘሴም ነገር ማድረግ እንችላለን። ለጊዜው ኮምፒውተራችን ላይ በምን መልኩ ማድረግ እንደምንችል አብረን እንመልከት። ስለዚህ እስኪ ቅድሚያ ፋየርፎክስ ብራውዘርን ከኮምፒውተራችን ላይ በዚህ መልኩ ከከፈትን በኋላ ሃምበርገር ሜኑ ላይ ፕረስ እናደርግና እታች ወርደን ሴቲንግስ የምትላለች ሴቲንግስ ላይ ከሄድን በኋላ እዚህ ጋር እንደምትመለከቱት ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ትንሽ ወደታች ወረድ ስንል እዚህ ጋር እንደምትመለከቱት ኩኪስ ኤንድ ሳይት ዳታ የሚል አለ። እንደየብራውዘሩ ቦታው ይለያያል፣ ስሙም ሊለያይ ይችላል። ሌሎች ብራውዘሮች ላይ እንመለከታለን። እዚህ ጋር እንደምትመለከቱት እዚህ ጋር እቺን ቼክ ቦክስ ቼክ አድርገን ዲሊት ኩኪስ ኤንድ ሳይት ዳታ when firefox is closed ይላል። ሁሉ ጊዜ ፋየርፎክስን ስንዘጋ የኩኪና የሳይት ዳታውን ክሊር ማድረግ እንችላለን። እሱን ቼክ ብናደርገው ሁሌ ብራውዘሩን በዘጋን ቁጥር የኩኪን ዳታ ክሊር እያደረገው ይሄዳል ማለት ነው። እዚህ ጋር ሴቭ ያደረጋቸው መረጃዎች ካሉ ይሄንን መርጠን ክሊር ማድረግ እንችላለን። እዚህ ጋር ዳታውን ኩኪው የያዘውን ዳታ ክሊር ማድረግ እንችላለን፣ ማኔጅ ማድረግ እንችላለን፣ ወይም ደግሞ ኤክሰፕሽኖችን አድ ማድረግ እንችላለን። ማኔጅ ኤክሰፕሽንስ የሚል አለ። እሱን መርጠን የምንፈልገውን የዌብሳይት አድራሻ አስገብተን ኤክሰፕሽን አድ ማድረግ እንችላለን ለኩኪው ማለት ነው። አይ አንፈልግም የምንል ከሆነ ደግሞ ዲሊት ማድረግ እንችላለን። አጠቃላይ የብራውዚንግ ሂስትሪውንም ክሊር ማድረግ ከፈለግን ሜኑ ላይ ተመልሰን ሂስትሪ ላይ እንገባና ሰርች ስናደርግ የነበረውን በሙሉ መረጃ ይይዛል። ስለዚህ እዚህ ጋር ሜኑ ላይ እንገባና ሂስትሪ የሚለው ላይ ሄደን ክሊር ሪሰንት ሂስትሪ ካልነው በኋላ እዚህ ጋር መተን ኤቭሪቲንግ የሚለውን መርጠን በሙሉ እስካሁን የተጠራቀሙ ብራውዝ ስናደርጋቸው ይህ ብራውዘር ስቶር አድርጎት የነበረውን መረጃ በሙሉ ኩኪና ሌሎች ሳይት ዳታዎችን ጨምሮ ማጥፋት እንችላለን ማለት ነው። አጠቃላይ ቴምፖራሪ ካሽድ ፋይሎችን፣ ሴቭድ ኢንፎርሜሽኖችን እና በሙሉ እዚህ ጋር ቅድምም ስታዩት እንደነበረው 1.5 ጂቢ አካባቢ ነው ሲል የነበረው ወደዛው ገደማ ነው አሁንም የሚያሳየው። ስለዚህ እነኚህን ክሊር ብናደርጋቸው ይመከራል ማለት ነው። ስለዚህ ፋየርፎክስ ላይ በዚህ መልኩ መረጃችንን ክሊር ማድረግ እንችላለን። ስልካችን ላይም ፋየርፎክስ ካለ በዚህ መልኩ የስልኩን ፋየርፎክስ ከፍተን ሴቲንግ ላይ ሄደን በዚህ መልኩ የኩኪን መረጃ ክሊር ልናደርግ እንችላለን ማለት ነው። በማይክሮሶፍት ኢጅ ላይ ደግሞ ስንሄድ እዚሁ ጋር ማይክሮሶፍት ኢጅን ከከፈት ነው በኋላ 3 ነጠብጣብ ሜኑ አለች። እቺ ሜኑ ፕረስ እናረጋታለን። ከዛ ትንሽ ወደታች ወረድ ብለን ሴቲንግስ የሚለውን እንመርጣለን ማለት ነው። ሴቲንግስ የሚለውን መረጥኩኝ። ሴቲንግስ የሚለውን ከመረጥን በኋላ እዚህ ጋር ፕራይቬሲ ሰርች ኤንድ ሰርቪስስ የምትላለች እሷን ፕረስ እናደርጋለን። ከዛ በኋላ እዚህ ጋር እንደምትመለከቱት ኩኪስ የሚል አለ። ኩኪስ የሚለውን ፕረስ አድርገን መቀጠል እንችላለን። ሰርች ስናደርግ ስቶር ያደረገውን ወይም ደግሞ እስካሁን ስንጠቀምበት ይሄ ብራውዘር ያስቀምጠው ያጠራቀመው መረጃ ካለ እሱን ክሊር ማድረግ እንችላለን። ያም ይመከራል። ሬጉላርሊ ክሊር ብናደርገው ይመከራል። ቀጥታ ኩኪን ከሆነ የምንፈልገው ኩኪ የሚለው ላይ ፕረስ አድርገን እንደዚህ አይነት መረጃዎችን ይይዛል። እንደምትመለከቱት ፕራይቬሲ ሰርች ኤንድ ሰርቪስስ ኩኪስ የሚለውን ምርጫለሁ። ያለው ሳይትስ ቱ ሴቭ ኤንድ ሪድ ኩኪ ዳታ ይላል። ይሄንን ኦን ኦፍ ማድረግ እንችላለን እንዳስፈላጊነቱ። ብሎክ ሰርድ ፓርቲ ኩኪስ፣ ሰርድ ፓርቲ ኩኪዎች ቀደም ብዬም እንዳልኳችሁ እኛን ትራክ ያደርጋሉ። መረጃ ለሌሎች ሳይቶችም አሳልፈው እንደሚሰጡ ይነገራል። ስለዚህ ሰርድ ፓርቲ ኩኪዎችን ብሎክ ብናደርጋቸው ይመከራል። ኦን ኦፍ እያደረግን እንዳስፈላጊነቱ ልንጠቀምበት እንችላለን። እዚህ ጋር ደግሞ
ሁሉም ሳይቶች ምን አይነት ኩኪ ስቶር እንዳደረጉ ከነስማቸው ከነ ዌብሳይቱ ስም ማየት እንችላለን ማለት ነው። ሲ ኦል ኩኪስ ሳይት ዳታ ይላል። እቺን ፕረስ አድርገን እቺን የቀስት ምልክት ፕረስ አድርገን እዚህ ጋር እንደምትመለከቱት እያንዳንዱ ዌብሳይት ስቶር ያደረገውን የኩኪ መጠን ያሳያል። እዚህ ጋር ለምሳሌ ይሄኛው 1 ኩኪ፣ 5 ኩኪ፣ 3 ኩኪ እያለ ያስቀምጣል። እቺን የቀስቷን ምልክት ፕረስ ብናደርጋት ይሄን ኩኪ ዲሊት ማድረግ እንችላለን። እያንዳንዱ ዌብሳይት ምን አይነት ኩኪ ስቶር እንዳደረገ ነው የሚያሳየው። ስለዚህ ክሊክ ብታደርጉት ላው ላይ ኩኪውን ክሊር ማድረግ እንድትችሉ እድል እየሰጣችኋል ማለት ነው። ስክሮል እያደረጋችሁ ምን አይነት ዌብሳይቶች ምን አይነት ኩኪ ስቶር እንዳደረጉ መረጃ ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ኢትዮ ፖስት የሚል አለ። ለምሳሌ እሱም ኩኪ አስቀምጧል። 621 ባይት ስቶር እንዳደረገ ይናገራል። ስለዚህ app.etio.post በሚል ስቶር የተደረገ እንደሆነ ነው የሚናገረው። ስለዚህ ይህን ዲሊት ማድረግ እንችላለን። እንዳስፈላጊነቱ ዲሊት እያደረግን መሄድ እንችላለን ማለት ነው። ማንፈልገው ከሆነ ያው ዲሊት አደረግኩት። ስለዚህ በዚህ መልኩ ኩኪዎችን እያየን ክሊር ልናደርግ እንችላለን ማለት ነው። ኢጅ ብራውዘር ላይ በዚህ መልኩ አይተናል። ክሮም ላይ ደግሞ እንዲሁ ክሮም ብራውዘር ላይ ስልካችሁ ላይም ክሮም ብራውዘር ሊኖር ይችላል። ክሮም ብራውዘርን ከፍታችሁ ሜኑ ላይ ትሄዳላችሁ። ሜኑ ላይ ከሄዳችሁ በኋላ እንደተለመደው ሴቲንግ ላይ እንሄዳለን። ሴቲንግስ ላይ ከሄድን በኋላ እዚህ ጋር ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ እንሄዳለን። ከዛም እንደምትመለከቱት ሰርድ ፓርቲ ኩኪስ አለ። ኩኪን ጨምሮ የተለያዩ የብራውዚንግ ዳታዎች አሉ። ዲሊት ሂስትሪ፣ ኩኪስ፣ ካሽ እና ሞር ይላል። እነኚህን ሂስትሪውን በሙሉ ማጥፋት ከፈለግን እዚህ ላይ ፕረስ እናደርግና የምንፈልጋቸውን ቼክ እያደረግን ለምሳሌ ኩኪስ እዚህ ውስጥ አለ ከነ ኩኪው እና ሌሎች ብራውዝ ያደረግናቸውን የሰርች ሂስትሪያችንን በሙሉ ማጥፋት እንችላለን። ይመከራል። ሬጉላርሊ ይሄንን ክሊር ማድረግ ይመከራል። ሰርድ ፓርቲ ኩኪስ የሚል አለ። ይሄንን ሰርድ ፓርቲ ኩኪስ ብሎክ ማድረግ እንችላለን፣ አሎ ማድረግ እንችላለን። ሰርድ ፓርቲ ኩኪስ ብሎክ ብታደርጓቸው ይመከራል። የምትፈልጉት ካልሆነ በስተቀር ክሊር ብታደርጓቸው፣ ብሎክ ብታደርጓቸው ይመከራል ማለት ነው። የአድ ፕራይቬሲ ሴኩሪቲ ምናምን ይላል። ሌሎችንም ሴቲንጎች እያያችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ ክሮም ላይ በዚህ መልኩ ክሊር ማድረግ ትችላላችሁ ማለት ነው። ኮምፒውተራችን ላይ እያንዳንዱ ብራውዘር ኩኪዎችን ስቶር የሚያደርግበት ፓዝ አለ። ስክሪኑ ላይ እንደምትመለከቱት እያንዳንዱ ብራውዘር ኮምፒውተራችን ላይ ኩኪዎችን ሴቭ የሚያደርግበት ፓዝ አለ። እዛ ፓዝ ላይ ሄደን ልናገኘው እንችላለን ማለት ነው። ለምሳሌ የክሮም እዚህ ፓዝ ላይ ነው የሚገኘው። ስለዚህ ይሄንን ማየት ትችላላችሁ። እቺን ፋይል ኩኪ የምትለውን ፋይል ከፍተን ማየት ከፈለግን መጀመሪያ ብራውዘሩ መዘጋት አለበት ማለት ነው። ይሄንን ደብል ክሊክ ብታደርጉት በኖትፓድ ልትከፍቱት ትችላላችሁ። የተወሰኑ ኮንተንቶቹ በእርግጥ ሂድን ስለሆኑ ቀጥታ ልንረዳው አንችልም፣ ግን እንደዚህ አይነት ዳታ ኮምፒውተራችን ላይ ስቶር እንደሚያደርጉ ለማሳየት ያህል ነው ማለት ነው። ከስልካችሁ ላይም በተመሳሳይ ሁኔታ ሄዳችሁ ፓዙን ተከትላችሁ ብራውዘሩ ላይ ኩኪዎችን ኢኔብል እና ዲሴብል ማድረግ እንችላለን ማለት ነው። እንግዲህ አጠቃላይ ኩኪዎችን በተመለከተ ለዛሬ ይዤላችሁ የቀረብኩት መረጃ ይሄንን ይመስላል። አሁን ባየነው መልኩ ኩኪዎችን ኮንትሮል ማድረግ እንችላለን፣ ማስቆም፣ ማስነሳት እንችላለን። የኩኪ ታይፖችን ሊሚት ማድረግ እንችላለን። ስለዚህ ለዛሬ እንግዲህ ዌብ ኩኪዎችን፣ ኢንተርኔት ኩኪዎችን ወይም ኤችቲቲፒ ኩኪዎችን በተመለከተ ለዛሬ ይዤላችሁ የቀረብኩት መረጃ ይሄንን ይመስላል። በጣም ጠቃሚ መረጃ እንዳገኛችሁበት ተስፋ አድርጋለሁ። እንደዚህ አይነት መሰል መረጃዎችን፣ ጠቃሚ መረጃዎችን፣ ወቅታዊ መረጃዎችን ለማግኘት ይሄንን ቻናል ሰብስክራይብ እንድታደርጉ እንጠይቃለን። እናመሰግናለን።